ጥሪያችንን አክብራችሁ ስለተገኛችሁ በአስተባባሪው ኮሚቴ ስም እንኳን ደህና መጣችሁ ማለት ፈልጋለሁ። ዛሬ በዚህ ስፍራ የተገናኘነው በወንድሜ ልቀትጓን ቄስ ታጋይ ታደለ የተጻፈው ሰላም በብዛ ሃይማኖት ማህበረሰብ በሚል ታትሞ የተዘጋጀ ጠቃሚና ታሪካዊ መጽሐፍ አስመልክቶ አስተባባሪ አብይ ኮሚቴን በመወከል ጋዜጣዊ መግለጫ ለመስጠት ነው በዚህ ስፍራ ላይ የተገናኘነው ማለት ነው። አስቀድሜ ለመግለጽ እንደሞከርኩት የመጽሐፉ ርዕስ ሰላም በብዛ ሃይማኖት ማህበረሰብ ሰላማዊ ማህበረሰብን በመገንባት ውስጥ የእምነት ሚና የሚል ነው። የመጽሐፉ ደራሲ ደግሞ ወንድሜና አብሮ አደጌ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ልቀትጓን ቄስ ታጋይ ታደለ ናቸው። ልቀትጓን ቄስ ታጋይ ታደለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ቢሆኑም ከሁሉም ሃይማኖት ተቋማት ጋር ተቀራርቦ በመስራት ላይ የሚገኙ ሲሆኑ የሰላምን ጉዳይ ያሉት የአብሮነትና የመድበለ ማህበረሰብ ተምሳሌት ከሆነችው የትውልድ ከተማቸው በጅማ ዞን ጎማ ወረዳ አጋሮ ጀምሮ ነው። በዚያው በከተማቸው የጀመሩት የሰላም መድረክ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲመሰረት ከፍተኛ ስራ ከሰሩ ሰዎች አንዱ ናቸው። አሁን ጉባኤውን ለሁለተኛ ዙር የመምራት እድል አግኝተዋል። መጽሐፉን በዚህ ኃላፊነት ላይ ሆነው መጽሐፋቸው ደግሞ በመጽሐፉ በተገቢው ሰው እና በተገቢው ጊዜ ተጽፏል ማለት እንችላለን። ልቀትጓን ቄስ ታጋይ ታደለ የነገረ መለኮት የአስተዳደር የሃይማኖት ጥናት የዳበረ እውቀታቸውንና የሥራ ልምዳቸውን ተጠቅመው የጻፉትና እስከዛሬ ሰላም ላይ ከተጻፉ አካዳሚያዊ ሆኖ ህዝባዊ መጽሐፍት በተለየ መንገድ የተዘጋጀው ይህ መጽሐፋቸው ቅዳሜ ሚያዝያ 4 2017 ዓመተ ምህረት አዲስ አበባ በሚገኘው የስካይላይት ሆቴል በታላቅ ድምቀት ይመረቃል። መጽሐፉ ሀገራዊና ዓለም አቀፋዊ የሰላም ግንባታን በማጽናት ረገድ ከሚያበረክተው አስተዋጽኦ አኳያ በመጽሐፉ ምርቃትና ስነ ስርዓት ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት ተቋማት የበላይ አባቶች፣ የሁሉም ቤተ እምነት ተወካዮች፣ የማህበረሰብ መሪዎች፣ ከሲቪል ማህበረሰብ ከአካዳሚና ከወጣቶች ማህበራት የተውጣጡ መሪዎች፣ የድርጅትና የተቋማት የሥራ ኃላፊዎች፣ ታዋቂ ግለሰቦችና የሚዲያ አካላት የሚገኙ መርሃ ግብር ነው። በዚህ የምረቃ ስነ ስርዓቱ ላይ የተመረጡ ምሁራን መጽሐፉን አስመልክተው የዳሰሳ ጽሑፍ ያቀርባሉ። ሀገራዊ ሰላምን የሚያጸኑ የህዝባችን አብሮነት የሚያጠናክሩ የበይነ ሃይማኖት ውይይቶችን የሚያጎለብቱና የብዝሃነት ለሀገራዊ መግባባት የሚኖረውን ጠቀሜታ የሚያጎሉ የጭብጥ ንግግሮች ወይም ኪኖት ሁሉ የሚደረግ መርሃ ግብር ነው። ይህ ምረቃ መርሃ ግብር የስራችን ጅማሬ እንጂ ፍጻሜ እንዳይደለም ለማመላከት ተሞክሯል። ከዚህ ምረቃ መርሃ ግብር በኋላ የሙከራ ፕሮጀክት ወይም ፓይለት ፕሮጀክት መልክ በቀጣይ 5 ስራዎች ትኩረት እንደሚደረጉ ታሳቢ ይደረጋል። ከነዚህ ውስጥ አንደኛው መጽሐፉን በተለያዩ በሀገራችን ልዩ ቋንቋዎች ማስተርጎም አንዱ ስራችን ይሆናል። እንግሊዘኛን ጨምሮ ማለት ነው። በአማርኛ፣ በኦሮምኛ፣ በአፋርኛ፣ በሶማሊኛ፣ በትግርኛ፣ በሌሎችም ቋንቋዎች መጽሐፉን ማሳተምና ለአንባቢያን ተደራሽ ማድረግ አንዱ ተግባራችን ይሆናል ማለት ነው።
ሁለተኛው ሰላምን አስመልክቶ ሀገር አቀፍ ወርክሾፖች የስልጠና ተግባራት በአዲስ አበባና በክልል ከተሞች ይታሰባል። ይሄ እንደ ጥሩ አጋጣሚና እድል የሰላም ግንባታ ላይ ትልቅ ሚና ያለው መጽሐፍ በመሆኑ ይህንን መጽሐፍ ከተመረቀ በኋላ ማንበብ ብቻ ሳይሆን ይህንን ተከትሎ የተለያዩ ወርክሾፖች በክልል ከተሞች ላይ እንደሚደረግ ይታሰባል። ሶስተኛው በትውልድ ውስጥ የሰላም እሴትን ለማስረጽ እንዲረዳ መጽሐፉን ለትምህርት ቤቶች፣ የሃይማኖት ማዕከላት፣ ዩኒቨርሲቲዎችና ለሕዝብ ተቋማት በነፃ የማሰራጨት ስራ ይኖራል ማለት ነው። ስለዚህ ቅድም ባልኳቸው የተለያዩ የሀገራችን ቋንቋዎች ተተርጉሞ ለተቋማት በእንዲህ አይነት ሁኔታ በነፃ የሚታደልና በሰላም ግንባታ ላይ ሁሉም የራሱን አሻራ እንዲጥል የማድረግ ስራዎች እንደሚሰራ ይጠበቃል። አራተኛው መጽሐፉ ያነሳቸው የሰላም፣ የአንድነት፣ የአብሮነት፣ የምክክር፣ የበይነ ሃይማኖት ውይይትና የአመጽ ጠልነት እሴቶችንና መሪዎችን በሬዲዮ፣ በቲቪ፣ በህትመትና በዲጂታል መድረኮች ማጉላት አንዱ የዚህ ኮሚቴ ዋናው ተግባር ይሆናል ማለት ነው። በዚህም ረገድ ይህንን በተለይ ሁሉም ፕላትፎርማችን ሰላምን የሚያውጁ የሰላም አምባሳደርነታቸውን በተገቢ ሁኔታ እንዲወጡ በዚህ ላይ ኮሚቴውም የመጽሐፉ ደራሲውም በዚህ ጉዳይ ላይ ትኩረት አድርጎ የሚሰራ ይሆናል ማለት ነው። አምስተኛውና የመጨረሻው ሃይማኖታዊ የግጭት አፈታት ስልቶች ላይ የሚያተኩሩ መጽሐፍ ማዘጋጀት ቀጣይ ስራ ይሆናል ማለት ነው። እንግዲህ እንደምታወቀው ሀገራችን የተለያዩ የግጭት አፈታት ፕላትፎርሞች አሏት በሁሉም ብሔረሰብ በሁሉም አካባቢ። ስለዚህ መጽሐፉም ላይ አንዱ ትኩረት የተደረገው ይሄ በመሆኑ ማለት ነው ሀገር በቀል የሽምግልና ስርዓታችን ሀገር በቀል ሰላምን የመፍጠር ስራችን በእኛው ባህል በእኛው ቋንቋ በእኛው በማህበረሰብ የሚሰሩ መሆናቸውን አንዱ የምናሳይበት ነው። ስለዚህ ይሄ መጽሐፍ በቀጣይ በግጭት አፈታቶቻችን ላይ ትኩረት አድርገን እንድንሰራ መጽሐፍም እንድጻፍ የሚያደርግ ይሆናል ማለት ነው። ስለዚህ ይሄ የሰላም በብዝሃ ሃይማኖት የሚል መጽሐፍ በዚህ የሚያበቃ ሳይሆን በቀጣይ ታች ወርዶ በሎካል ደረጃ ግጭትን እንዴት መፍታት አለብን፣ ምን አይነት ሳይንሳዊ እንዲሁም ምን አይነት ሀገራዊ ተሞክሮች አሉን፣ ምን አይነት እሴት አለን በግጭት አፈታት የሚለውን ትኩረት አድርገን እንድንሰራ የሚያደርግ የሚያነሳሳን መጽሐፍ በመሆኑ ሁሉም ፕላትፎርሞች በዚህ ጉዳይ ላይ ትኩረት አድርገው እንዲሰሩ ይበረታታሉ ማለት ነው። ይህ መጽሐፍ ለሰላም ግንባታ ያለው ፋይዳ ትልቅ በመሆኑ መጽሐፉን በብዛትና በስፋት ቀደም እንዳልኩኝ ለገጠርና ለከተማዎች፣ ለወጣቶች እና ለአዛውንቶች፣ ለሃይማኖታዊ ማህበረሰቦች እና ዓለማዊ ሰዎች እንዲዳረስ ማድረግ ከሁላችንም ይጠበቃል። ይህ የሰላም መልእክት በሁሉም ሀገራት ማዕዘናት እንዲዳረስና ኢትዮጵያ ሃይማኖቶች እርስ በርሳቸው ተከባብረው የሚኖሩባት ምድር እንደሆነች ይታወቃል። ይህንን የበለጠ ማጽናት ያስፈልጋል ማለት ነው። በዓለም እነዚህ ነገሮች ይበልጥ አጠናክሮ በማስቀጠል ረገድ ይህ የአብይ ኮሚቴም የጻፊውም ዋናው ዓላማ ይሆናል ማለት ነው። በእነዚህ ረገድም ሰፊ ስራዎች እንደሚሰሩ እና ብዙ በሚሰሩ ስራዎች ደግሞ ለውጥም እንደሚመጣ እምነታችን የጸና ነው። ይህ መጽሐፍና የዚህ መጽሐፍ የምረቃ ስነ ስርዓት ሰላምንና ሰላማዊነትን በተመለከተ በሃይማኖት መሪዎች፣ በምሁራን፣ በፖሊሲ አውጪዎች መካከል የውይይት መንፈስን እንደሚያነሳሳ፣ ተስፋን እንደሚያድስ እና በሃይማኖቶች መካከል ድልድዮችን እንደሚገነባ እምነታችን የጸና ነው። ትውልዱም ሃይማኖትን እንደ ግጭት ምክንያት ሳይሆን የሰላም ስጦታ አድርጎ እንዲመለከት ያደርጋል። መጽሐፉም እነዚህን ጉዳዮች በብዛት ይሞግታል። በእነዚህ ጉዳዮች ላይ እኛም እንደ አብይ ኮሚቴ እንዲሁም ደግሞ የመጽሐፉ ዋናው ደራሲ የሆኑት ሊቀ ትጉሃን ቄስ ታጋይ ታደለም በዚህ ጉዳይ ላይ በአጽንኦት በቀጣይ ሰላምንና ሰላማዊነትን በመገንባት ረገድ የራሳችንን
ሚና ለማሳረፍ የሚሰራ እንደሚሆን ለመግለጽ ነው ማለት ነው። በመጨረሻም በዚህ ስራዎች በይህን በመናደርገው የሰላም ግንባታ ላይ ሁላችንም ተጠቃሚ እንደሆነን እንደ ሀገርም እንደ ማህበረሰብም እንደ ሃይማኖት ተቋምም በሰላም ላይ በመስራታችን ሁላችንም ተጠቃሚ እንደምንሆን አጽንኦት ለመስጠት ነው መጽሐፉን የምናስመርቀው። ሰላም በሁሉም ልብ፣ በሁሉም እምነት፣ በሁሉም የኢትዮጵያ ክፍል ይንገስ። አመሰግናለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። ከዚህ ቀጥሎ የመጽሐፉ ደራሲ ወይም ጸሐፊ የሆኑት ሊቀ ትጉሃን ቄስ ታጋይ በእናንተ በኩል የሚነሱ ጥያቄዎች ካሉ ለማብራራት ዝግጁ መሆናቸውን በዚሁ አጋጣሚ ለመግለጽ ነው። ደግሞም በዚህ ስለተገኛችሁ ደግሜ በአብይ ኮሚቴ ስም ምስጋናዬ የላቀ ነው። ጥሬን አክብራችሁ ስለተገኛችሁ በራሴና እንዲሁም በኮሚቴ ባዘጋጅ ኮሚቴው ስም አመሰግናለሁ። ዛሬ በዚህ መድረክ ላይ የተገኘሁት እንዲታይ ሆን ብዬ ነው የምናገረው እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊነቴ ሳይሆን እንደ ግል የመጽሐፉ አዘጋጅ ነው የተገኘሁትና ትንሽ በሌላ ማሊያ ነው ማለት ነው። ስለዚህ እንዳንድ ግለሰብ እንደሆነ የምናገረው ከዛ ግለሰብ አኳያ ብቻ እንዲያዝ እፈልጋለሁ። ይሄን በደንብ አድርጋችሁ ያዙልኝ። ወንድሜ መጋቢ ታምራት አበጋዝ ሰፊውን አተታ እንደ አብይ ኮሚቴ ሰብሳቢ ናቸው። እነሳቸው ሌሎች ንዑሳን ኮሚቴዎች አሉ በዚህ ጉዳይ ላይ ላለፉት 2 እና 3 ወራት ኮሚቴው ሲንቀሳቀስ ነበረ። የመጨረሻው ምዕራፍ የመጽሐፉ ምረቃ ሀይል ኦፊሻልስ በተገኙበት ዋና የሁሉም ቤተ እምነት መሪዎች በተገኙበት እንደተገለጸው ሚያዝያ 4 የፊታችን ቅዳሜ ከቀኑ 8 ሰዓት ጀምሮ በስካይላይት ሆቴል በድምቀት ይመረቃል ብለን እንጠብቃለን። እንግዲህ መጽሐፉ ቀደም ሲነሳ እንደነበረው ወቅታዊ መጽሐፍ ነው። እንግዲህ ሰኔና ሰኞ ገጥመዋል አንዳንድ ችግሮች፣ እዚህም እዛም መጓተቶች፣ ብሽሽቆች ከመከባበር ይልቅ ከመደጋገፍ ይልቅ መጎሻሸሞች የበዙበት ወቅት ነው ያለንበትና ግን አስበነው አይደለም መጽሐፍ ሲዘጋጅ እንግዲህ ይሄንን ወቅት ታሳቢ አድርጎ ሳይሆን ላለፉት ዓመታት እንደተባለው ይነስም ይብዛም በእምነት መካከል መተባበሮች መደጋገፎች እንዳሉ ሆኖ ደግሞም መበሻሸቆችም በስፋት ያየንባቸው ወቅቶች ናቸው። ከዚህ አንፃር ይህንን ከመቅረፍና ዘላቂ መፍትሄ ከማምጣት አኳያ ይህ ሀሳብ ላለፉት 18 ዓመት ከኛ ውስጥ የነበረና ድርሰት ሳይሆን ያለፍንባቸውን ህይወትም ጭምር ያጣቀስንበት አሻራችንን ያስቀመጥንበት መጽሐፍ ነው። በወቅቱ የነበርነው 3 ወጣት የሃይማኖት መሪዎች እኔን ጨምሮ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከእስልምና ሼህ አብዱል ሐሚድ አህመድ፣ ከወንጌል አማኞች መጋቢ ታምራት አበጋዝ በአንድ አካባቢ እንደመገኘታችን በአካባቢያችን የገጠመን ችግር በተለይም በ1999 በጅማ ዞን በበሻሻ አካባቢ የገጠመንን ችግር ከችግሩ ለመውጣት የተጠቀምንበት እና ህብረተሰቡን ሞባላይዝ አድርገን ወደ ሰላም እንዲመጣ ያደረግንበትን ተሞክሮች እንዲህ አይነት ችግሮች ቢገጥሙን ሌሎች አካባቢም እዚህም እዛም አይጠፉምና መውጣት የሚገባቸውን መንገዶች ማሳየት ነው። ለወጣቱ ሞዴል የሚሆን ድልድይ የሚሆን ከሰላም ጋራ ተሟግተው ሰላምን አጽንተው ለህብረተሰቡ ዋጋ ከፍለው እንዲያልፉ የሚያስችል እሳቤ የተቀመጠበት መጽሐፍ ነው። ሪል የሆነ ላይፍ ነው። አንዱ መያዝ ያለበት እሱ ነው። ከዚህ አኳያ በዛ ብቻ ይቀር ሳይሆን ይህ የጋራ የእምነት ተቋማት ስብስብ የነበረውን ወደ ዞን ደረጃ ወደ ክልል ደረጃ እንደ ሀገር
ዛሬ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ተብሎ እንዲሰየም ያደረገው ያ መነሻ እርሾ ነው። ከዚህ አንፃር እንደ ሀገር የጠቀመው ጠቀሜታውን ያሳያል። መሄድ ያለብንን መንገዶችም ደግሞ ያመላክታል። በተለይ ሀገራችን የገጠማትና ከገጠማት ጉዳዮች አንዱ ትልቁ የፖሊሲ ግብአት ሆኖ እንዲያገለግል ለፖሊሲ ሜከሮች መንገድና አቅጣጫ የሚሰጥም ጭምር ነው። ቀደም እንደተባለው የሚሞግት ነው ስንል አማራጭ ሀሳብ ጭምር በዚህ መንገድ የኢንተርሊጂየስ ኢንተርፌስ ዳያሎጎችን የሚያበረታታ የሚሰጥ አቅጣጫ የሚሰጥ ከመሆኑ አንፃር ይህ ብቻ አይደለም፣ በደንብ ኋላ እናየዋለን። ግሎባሊም ደግሞ በተለይ የኢንተርፌስ ያላቸውን ሃርመኒ እንደገናም ደግሞ በሰላም ላይ ያላቸውን አቋም በእምነት ተቋማት ውስጥ ስለ ሰላም ጽንሰ ሀሳብ ምን ይዘው እንዳሉና ይህንን ደግሞ ትውልዱ መገንዘብ እንዳለበት ሂንዱይዝም ምን ይላል፣ ቡዲዝም ምን ይላል፣ ክርስቲያኒቲ ምን ይላል፣ ኢስላም ምን ይላል የሚሉትን በሰላም ላይ ያላቸውን አቋምና አስተምሮን ጭምር ይዳስሳል። ስለዚህ ሃይማኖቶቹ ይሄን በሰላም ጉዳይ ላይ የሚሉ ከሆነ ተከታዮቻቸው ምን ማድረግ እንዳለባቸው ደግሞ አጽንኦት ሰጥቶ ይሄዳል ማለት ነው። ከዚህ አንፃር ለብዙ ሪሰርቾች የሚጠቅም ነው። ከ180 በላይ ማጣቀሻ ጽሁፎች አለው። ከ328 በላይ ገጾች አሉት። ለጊዜው በሁለት ቋንቋ ነው የተሰራው፣ በአማርኛና በኦሮምኛ ነው። ነገር ግን ቅድም የክብር ሰብሳቢው ሲናገሩ እንደሰማቻቸው በተለያዩ ቋንቋ የማብዛት የማድረስ ዓላማ አለን። እንግሊዘኛን ጨምሮ በሀገራችን ባሉት ቋንቋዎች በተለይ ትልልቅ ተደማጭነት ያላቸው ሰፊ ማህበረሰብ ያላቸውን አካባቢዎች የመዳሰስ እና በቋንቋቸው የማሰራጨት ዓላማ አድርጎ የሚንቀሳቀስ ነው። ለጊዜው ግን ሁለት ቋንቋ ተዘጋጅቷል። እንግዲህ በጽሁፉ በመጽሐፍ በሃርድ ኮፒ ብቻ ሳይሆን በኦንላይንም በተለያየ ዓለማት የሚዳረስበትን መንገድ ኮሚቴው እየሰራ ነው ያለው። ወደፊት የሚገለጽ ቢሆንም በእነ አማዞን በሌሎች አማራጮችም ማግኘት የምንችልባቸውን መንገዶች እንፈጥራለን። መጽሐፉ እንግዲህ ለመጽሐፍ እንግዲህ ሐሳቤውና ስራው ከ18 ዓመት በላይ በውስጣችን አለ ብለናል። ግን ላለፉት 2 ዓመታት መጽሐፉ ላይ ነበር ማለት ነው። ዶክመንቶችን ወደ ትግበራ የመቀየር ይህንን የተለያዩ ጸሐፊያን የማገዝ ስራዎችን ሰርተዋል። ነጻፊ ዲያቆን ታደሰ ወርቁን ጨምሮ እነ ፕሮፌሰር መስፍን አራያ የመጀመሪያውን የመግቢያውን ቀዳሚ ቃል ሙሉ መጽሐፍ ከማንበብ ጀምሮ እንዲሁም የአራቱ ዋና የቤተ እምነቶች ብፁዕ ቅዱስ ፓትርያርኩ ክቡር ዶክተር ሻጂ ኢብራሂም ቱፋ የእስልምናው ፕሬዝዳንት፣ የብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የካቶሊኩ ሊቀ ጳጳስ፣ እንዲሁም ፓስተር ጻድቁ አብዶ የአብያተ ክርስቲያናት የወንጌላውያን አማኞች አብያተ ክርስቲያናት ህብረቱ ፕሬዝዳንት የመጽሐፉ ጀርባው ላይ አስተያየታቸውን ጭምር አኑረዋል። ሙሉ መጽሐፉን ከማንበብ አልፈው አስተያየትም ጭምር የመጽሐፉን የመጨረሻው ጀርባ ጽሁፍ እነዚህ ታላላቅ የተለያዩ ቤተ እምነት የሚመሩ መሪዎች በአንድ መጽሐፍ ላይ ለመጀመሪያ ጊዜ በኢትዮጵያ ታሪክ በአንድ ጸሐፊ መጽሐፍ ላይ የራሳቸውን የጋራ ሐሳብ አሻራ አኑረዋል። መጽሐፉን ለየት ከሚያደርገው አንዱ ባህሪ ይሄ ነው። ወደ አንዱ ጠርዝ እንዳይሄድ፣ ወደ አንዱ ሃይማኖት ፍላጎት ብቻ እንዳያመዝን የጋራ በሚሆን መልኩ ሁሉንም የሚያሳትፍ የነዚህንም አባቶች ሐሳብና አስተያየት ያቀፈም ጭምር ነው ማለት ነው። ከዚህ ባለፈም በአዲስ አበባ ዩኒቨርሲቲ የፒስ ኤንድ ሴኩሪቲ የሚባለው ታውቁታላችሁ አብዛኞቹ ዲፓርትመንት ያሉ ሊቃውንት ወይንም ምሁራን መጽሐፉን እንዲያዩት፣ እንዲተነትኑት እና ሐሳብ አስተያየት እንዲሰጡ እንዲተቹት አድርገናል። እንዳለው ለፖሊሲ ግብአት ይውላል ስንል እነዚህም በደንብ አድርገው ምሁራኑ እንዲያዩት ያደረግንበትም ምቹ ሁኔታ ተፈጥሯል ማለት ነው። ከዛ ባለፈም እንግዲህ
የተለያዩ የእምነት ተቋማት አባቶች የትርጉም ስራ ላይ የአርቶ ስራ ላይ የፊደል ለቀማ ላይ በጣም ጥንቃቄ ተወስዶበት የተሰራና የተደከመበት ይድረስ አይነት ሳይሆን የተደከመበት ነው ማለት ነው። ነገ ለምን ለሪፈረንስነት የሚጠቀሙበት ስለሆነ ጥሩ አጋጣሚው ጸሐፊው ምናልባት የቤተ እምነቶች አጠቃላይ ኢትዮጵያ ውስጥ ያሉትን ቤተ እምነቶች የሚያቋቸው ከመሆኑ በላይ እያስተባበሩ የመሩ ያሉ ሰው ስለሆኑ ያው ራሴን ከማለት ይልቅ ማለት ነውና ሌሎችንም የማወቅ እድል ሌሎችንም የማየት እድል የመካከለኛ ቦታ ላይ የመቆምም እድል ስላለው እነዚህንም እዚህ ጋር የራስ የማድረግና ያንን የመከተል ልምድና ለኢትዮጵያም ጥሩ አማራጭ መስመር ነው አመላካች መስመር ነው ከሚል እሳቤ ተነስቶ የተሰራ ነው ማለት ነው። በዚህ መልኩ ሊወሰድ ይችላል። እንግዲህ መጽሐፉ ለወጣቱ በጣም ጥሩ አጋጣሚ ነው። ለምን በተለይ የመጀመሪያ መነሻ 2 ምዕራፎች የሚያነሱት ወጣት የእምነት ተቋማት መሪዎች ሆነን እያለን በታሪክ አጋጣሚ ያገኘነው ትልቅ እድል በመጠቀም ያን ማለት የተለያዩ ፖዚሽን ላይ በአነስተኛ ወረዳም ውስጥ ብንሆን የተሰጠንን ያንን ኃላፊነት እድል በመጠቀም ህዝብን ወደ ሰላም ለማምጣት ያደረግነው መስመር የሚያሳይ ነው ማለት ነው። በብዙ ነገር መጠቀም በኔጌቲቭም በፖዚቲቭም መጠቀም ይቻላል። ኃላፊነት ወንበር ላይ ስትቀመጥ ወደ አሉታዊም ወደ አዎንታዊም መሄድ ትችላል። ያንን እድል ግን የነበርነው ወጣት ሃይማኖት መሪዎች በጣም በፖዚቲቭ መንገድ ህብረተሰቡን ሞቢላይዝ አድርገን የሄድንበትና የወሰድንበት መንገድ ስቲል ነው። እኛ አካባቢ ማለት እዛ ተወልደን ባደግንበት አካባቢ ስቲል ነው የሃይማኖት ግጭት ከዛ ከተከሰተ በኋላ የለም። አንዱ ማረጋገጫው እሱ አንዱ ማረጋገጫው ጠጠር መወራወር እንኳን የለም። ይህንን ማስፋት ያስፈልጋል። እንደ ጥሩ ሌሰን ተወስዶ እንደ ጥሩ ተሞክሮ ተወስዶ ይህንን ማስፋት ያስፈልጋል የሚል አማራጭ ሐሳብ ይይዛል ማለት ነው። ሌላው የተነሳው መጽሐፉ በዚህ ወቅት እንግዲህ መውጣቱ ትልቅ አጋጣሚ ነው። ደግሞ ስብራትን ይጠግናል ብለን እንወስዳለን። አንዳንድ ስብራቶች አሉ። ያን ስብራት ከመጠገን አኳያ ምቹ ጊዜ ነው። አንዳንድ ጊዜ ወቅት ምቹ ጊዜን ይፈልጋል እና ምቹ ጊዜ ነው። እንዳያችሁት በዚህም በዛም መወራወሮች እንዳሉ ምናየው ስለሆነ ይጠቅማል አይጠቅምም የሚዲያ ሰዎች እናንተም መተንተን ትችላላችሁ። ኢትዮጵያ እንዴት ነው የምናሻግራት? እንዴት ነው የምንሄደው? ሁሉም ቤተ እምነት ሁሉም ሃይማኖቶች መከባበር መዋደድ በየቤተ እምነቱ ኮንቴክስት እኔ ትልቁ ወርቃማ ህግ አለን ብለን እናስባለን። ላንተ እንዲደረግብህ ማትፈልገውን ለሌላው አታድርግ፣ ላንተ እንዲደረግልህ የምትፈልገው እንዲሁ ለሌላ አድርግ። ይህ ወርቃማ ህግ ማለት ለኔ እንዲከበርልኝ የምፈልገውን ማመልከውን ምከተለውን ጌታ እንዳይሰደብብኝ እንዳይነቀፍብኝ ምፈልግ ከሆነ የሌላውን በዛው ልክ ማክበር ያስፈልጋል ማለት ነው። ማመን አይደለም ማክበር ያስፈልጋል። አንተ የምታምነውን ታምናለህ፣ ግን ደግሞ ሌላውን ታከብራለህ። ያ እንዲሆን ወርቃማ ህግ አለንና ይህንንም አማራጭ ይሄ መጽሐፍ ይዞ ይመጣል ማለት ነው። ስለዚህ በብዙ መልኩ መሞገት የሚችል ነው። በተለያየ መንገድ ከእሳት ማጥፋት ባለፈ ሳይንቲፊክ የሆኑትን ሪሰርች ቤዝድ የሆኑትን ጥናቶችን ምክንያት አድርጎ ሐሳቦችን ያመነጫል ያቀርባል ማለት ነው። ከዚህ አኳያ ዲቴል ያው መጽሐፉን እንግዲህ ስትይዙት በደንብ አሁን እየተባለ ያለውን ነገር ሪል ነው ብላችሁ ፕሩፍ ማድረግ የናንተ ሆኖ ግን ደግሞ ኦቨርኦል በዚህ ልክ የተሰራ ነው። እንደምታውቁት በዓለማችን ላይ እኔ ጠቅላላ ነገር ለዚህ ላሉት ሚዲያ አካባቢ ሰላምን በእርግጠኝነት ብጠይቃችሁ እዚህ ያላችሁ ሚዲያ አካላት ከማንም በላይ ትፈልጉታላችሁ። ሁሉ ጊዜ የምታቀርቡት ዜና ግጭት፣ ሞት፣ ስደት፣ መፈናቀል፣ መታገት አይደለም እንሰማው። ከዛ እንዴት ነው የምንወጣው ብሎ ደግሞ አማራጭ ሲመጣ እዛ ላይ ደግሞ ማበረታታት ያስፈልጋል። ትልቁ ስብራታችን አንዱ እንደ ዓለም ነው። እንደ ኢትዮጵያ ብቻ ላይሆን ይችላል። ጦርነትን የሚፈበርኩ ጦርነትን ለጦርነት የሚማግዱ ሁሉ ጊዜ ፕሮሞት ይደረጋሉ። ሰላም ላይ ግን የሚሰሩ ሰላምን ዋጋ ከፍሎ ለማጽናት የሚንደረደሩትን ግን ብዙ ጊዜ ፕሮሞት አይደረጉ። ታላላቅ ሀገራትም ጨምሮ የዩክሬን
የራሻ ጦርነትን በለው የእስራኤል የፍልስጤም ግጭትን በለው ከጀርባቸው ቢሊየንስ ዶላር ኢንቨስት ይደረግባቸዋል። ይሄ ሀቅ ነው እናንተ ሚዲያ ሰዎች ስለምታውቁ ማለት ነው። ሰላም ላይ ግን የሚቆም ሰው ሁሉ ጊዜ ከጀርባው በርታ ጥሩ ነው ያስከው የሚለው አካል ብዙ ጊዜ አይታይም። አሁንም ይሄንን አንቶታ ለማግኘት ሳይሆን በትክክል ስብራቱን ይሄንን ይጠግናል ብለን ስለመጣን እንደ ሚዲያ አካል ማገዝ ከዚህ ሐሳብ ጎን መቆም ያስፈልጋል። ይሄ ልብ ወለድ አይደለም። ይሄ እንደሌላ ፊክሽን አይደለም እያዘጋጀን ያለ ነው። በትክክል አሁን ከታመምንበት ፈውስ ለማግኘት አለመን ስንሰራበት የመጣን የረጅም ጊዜ የሥራ የድካም ውጤት ምናልባት አሁን ለህዝብ ለማቅረብ ለሚመለከተው አካል ለማቅረብ ለተፎካካሪም ለገዢ ፓርቲም ለህዝብም ለእምነት ተቋማትም በተለይ ሁኔታ ለማቅረብ የመጣ ሐሳብ እንደሆነ ተወስዶ ሁለት ዋና ጉዳዮችን ብቻ ተናግሬ ጠቅለል ባለ መልኩ ማጠቃለል ፈልጋለሁ። የመጀመሪያው የዚህ ዋና የመጽሐፉ ዋና ይዘቶች ዋና ብለና ያነሳናቸው እንዳልኩት እኔና ጓደኞቼ በኦሮሚያ ክልል በጅማ ዞን በጎማና ጋሮ ከተማ መነሻ አድርገን የተሰሩ ተከስቶ የነበረውን ግጭት እንግዲህ በዘላቂነት ለመፍታት የተሰሩ ሰላምን የማጽናት ስራዎችን ላይ ያተኮሩ ናቸው። መነሻቸው እሱ ነው። ቅድም እንደገለጽኳቸው መጽሐፉ 13 ምዕራፍ ነው ያለው። 328 ገጾች ተከፋፍለዋል። በ182 ልዩ የማጣቀሻ ጽሁፎች በዋቢነት በመጠቀም የተዘጋጀ ነው። ይዘቱ እንግዲህ የነበረውን ታሪካዊ ኩነት በመተረክ ወይንም ከመተረክ ባለፈ ሰላምን በልዩ ዘርፎች ማለትም ከማህበራዊ ሳይንስ አንፃር፣ ከፍልስፍና አንፃር፣ ከስነ ልቦና፣ ከስነ ሰብ ሳይኮሎጂ ከምንለው ከታሪክ አንፃር በመመርመር አዘጋጁ የራሱን ወይንም ደግሞ መንገድ ተከትለን ያቀረብነው ነው ማለት ነው። ከዚህ አንፃር የመጽሐፉ ዝርዝር ይዘት ከመጽሐፉ ማውጫ ወይንም መግቢያው ላይ በደንብ አድርገን የተቀመጠ ስለሆነ ከሱ ላይ በደንብ ማየት ትችላላችሁ። የመጽሐፉ ፋይዳ ግን ትልቁ ነገር እንድትወስዱት ምን ፈልገው የመጀመሪያው ለእምነት ተቋማት ለሃይማኖት ተቋማት ነው። ይሄ ሃይማኖት ተቋማት በዚህ መንገድ ሊመሩ ይገባል ብሎ የሚያቀርብ ነው ማለት ነው። ሁለተኛው ለአማኞች ለተከታዮች፣ ሶስተኛው ለምርምር ተቋማት እንደ ሪፈረንስነት እንዲወስዱ ሪፈር እንዲያደርጉበት ለነሱ የቀረበ ነው። ሶስተኛ ለፖሊሲ ሜከሮች ወይንም ፖሊሲ አውጪዎች። እንደምታውቁት በሰላም ላይ አንድም አማራጭ ፖሊሲ የለም። ይሄንን በድፍረት ነው የምናገረው። ምናልባትም ነገ ላይ በፖሊሲ አማራጭነት ሊቀርብ ሊሞግት የሚችል መጽሐፍ ሆኖ እንዲወጣ ነውና እነዚህን የያዘ መሆኑን ከያዛችሁ ሌላውን ዝርዝር ጉዳዮች በምርቃት ሂደት ውስጥ አንቱ የተባሉ ጥርሳቸውን የነቀሉ ምሁራን በደንብ አድርገው የሚተነትኑት መጽሐፉ ለምን ግብአትነት እንደሚያገለግልም ጭምር በደንብ አድርገው እንዲዘጋጁ ሰጥተናቸዋል። ለማቅረብ ዝግጁ ሆነዋል። በእለቱ በሚኖረው ኩነት እዚህ ያላችሁ ሚዲያዎች እና ሌሎችንም ጨምራችሁ ለሚዲያ ክፍት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ጸልዩልኝ። ለኛም አመሰግናችኋለሁ።